ዌብሳይት እዚህ ጋር የምትመለከቱት ታይምባክስ የሚባለው ዌብሳይት ይወስዳችኋል ማለት ነው። ቀጥታ ከእናንተ የሚጠበቀው ከሳይን አፕ እስከ ሙሉ ስቴፕ አሳያችኋለሁ እንዴት አድርጋችሁ እንደምትሰሩት ማለት ነው። እዚህ ጋር እንደምታዩት ሎጊን አለ። አካውንት ካላችሁ ሎጊን ብላችሁ መግባት ትችላላችሁ። እዚህ ጋር እንደምትመለከቱት እኛ ግን አካውንት ስለሌለን ቀጥታ ሳይን አፕ የምትለዋለሁ ክሊክ የምናደርጋት ማለት ነው። ሳይን አፕ ሜተዶች እዚህ ጋር እንደምታዩት ፌስቡክ አለ፣ ኢሜል አለ። የፈለጋችሁት መምረጥ ትችላላችሁ ማለት ነው። እዚህ ጋር የሚፈልገው ኢሜል ነው። ስለዚህ ኢሜል ብትጠቀሙ መክራችኋለሁ ማለት ነው። እዚህ ጋር ኢሜላችሁ ላይ ኢሜላችሁን ታስገባላችሁ። ፓስወርድ የሚለው ጋር ፓስወርድ፣ ሪፒት ፓስወርድ የሚለውን ደግሞ ከላይ የጻፋችሁት ፓስወርድ ደግማችሁ ከታችኛው ጋር ትጽፉለታላችሁ ማለት ነው። በጣም ቀላል ዌብሳይት ነው። እዚህ ጋር እንደምታዩት ዴይሊ ቦነስ አላችሁ። ቶፕ 100 እርስ ዊን ናይስ ቦነስ ያገኛሉ። እዚህ ጋር እንደምታዩት 100 በቀኑ 100 አርን ያደረጉ ሰዎች አሪፍ አርን ያደረጉ ሰዎች ቦነስ ያገኛሉ ማለት ነው። እዚህ ጋር እንደምታዩት ኢንስታንትሊ ነው። እዚህ ጋር ስታርት አርኒንግ ካደረጋችሁት በ5 ሰከንድ ውስጥ ቀጥታ ወደ አካውንታችሁ ብር ይገባል ማለት ነው። ሪፈራል ፕሮግራም እዚህ ጋር እንደምታዩት ኮሚሽን ይታሰብላችኋል። በኤቭሪ ሪፈራል ይታሰብላችኋል ማለት ነው። እነሱ ዲፖዚት ካደረጉ 30% ለእናንተ ይሰጣችኋል ማለት ነው። እነሱ የሆነ ያክል የሰሩትን ፐርሰንት ለእናንተ ይታሰብላችኋል ማለት ነው። ይህም አንደኛው ጥሩ ጎኑ ነው። እዚህ ጋር እንደምታዩት የተለያዩ 6 ፔመንት ሜተዶች አሉት። እዚህ ጋር እንደምታዩት ፔመንት ፔአውቶች 6 ፔአውት ሜተድ አሉት፣ ፔመንት ሜተዶች ማለት ነው። እነሱን መጠቀም ትችላላችሁ። እነሱን ከፈለጋችሁ ፊድባክ ማለት እነሱ ማውራት ትችላላችሁ። ስለ ኢሜል አንዳንድ ነገሮች ማውራት ከፈለጋችሁ ቀጥታ እዚህ ጋር ኢሜል የሚለው ጋር ቀጥታ ኢሜላችሁን ታስገባላችሁ ማለት ነው። እኔ ኢሜልን እዚህ ጋር በረብ እያስገባለሁ። ከዛ እዚህ ጋር እንደምታዩት ፓስወርድ ይጠይቃችኋል። ፓስወርዳችሁን ማትረሱትን ቢሆን ይመከራል። ምክንያቱም እዚህ የምታደርጉበት ፓስወርድ ጠይቃችሁ ስለሚችል ማትረሱትን ፓስወርድ ታስገባላችሁ። ከላይ የጻፍኩትን ፓስወርድ እዚህ ጋር እንደምታዩት እጽፍለታለሁ ማለት ነው። ደግሜ ከላይ ጻፋችሁትና ከታች የምትጽፉት ተመሳሳይ ፓስወርድ መሆን አለበት። ከዛ አምኖት ሮቦት የምትለዋን ክሊክ እናደርግና ካፕቻ ከሌለው ራይት ምልክት ያመጣልናል። ስለዚህ ሳይን አፕ ነው የምትለዋን ክሊክ እናደርጋታለን ማለት ነው። ምንም አይነት እንትን ካላመጣልን ማለት ነው። እዚህ ጋር እንደምታዩት በሚገባ ጨርሰናል ማለት ነው። ስለዚህ በኢሜላችን የሆነ ሊንክ ላክልናል፣ አክቲቬሽን ሊንክ ማለት ነው። እሱ ሊንክ ክሊክ ካደረግ ቀጥታ ወደ እንትሩ ያመጣላል ማለት ነው። አክቲቬሽን ጥቅሙ እዚህ ጋር ኢሜላችን ለሚገቡ ፓስወርድ አክቲቬት ማድረጋችን ጥቅሙ ዊዝድሮ በምናደርግበት ሰዓት ይጠቅመናል። እዚህ ጋር እንደምንመለከተው ምንም አይነት ዶላር የለም። ስለዚህ አክቲቬት ማድረግ እንዳደረሱ አካውንታችሁንም አክቲቬት የምታደርጉት ቀጥታ ኢሜላችሁ በሚላከው ኢሜል ነው ማለት ነው። እሱን ገብታችሁ ቼክ ማድረግ አለባችሁ። ከዚያ ወዲህ ጋር እንደምታዩት ምንም አይነት ብር የለንም። ስለዚህ ቀጥታ ወደ ኢሜላችን በመሄድ አክቲቬት እናደርጋለን ማለት ነው። ቀጥታ ወደ ጂሜል በመሄድ ቀጥታ ወደ የተላከልኝ እኔ ኮፒ ማድረግ አለብኝ ማለት ነው። እዚህ ጋር እንደምታዩት ታይምባክስ እዚህ ጋር ሜሴጅ ልኮልኛል ማለት ነው። ቬሪፊኬሽን ኮድ ማለት ነው። ስለዚህ እዚህ ጋር እንደምታዩት ኮፒ ወይም ፔስት አድርጋችሁ ሌላ ብራውዘር መጠቀም ትችላላችሁ። ግን እኔ ችግር የለውም በክሮም ስለሆነ በሳፋሪ ስለሆነ ክሊክ አድርግና ቀጥታ አገባለሁ ማለት ነው። በፈለጋችሁት ምንም አይነት ብታደርጉ ቀጥታ አክቲቬት ለማድረግ ብቻ ስለሆነ ቀጥታ ይሰራላችኋል ማለት ነው። በማንኛውም ብራውዘር ብታደርጉት በማንኛውም በኦፔራ የተለያዩ ፋየርፎክሶች ፒሲ የሚጠቀሙ ከሆነ በዛም ብታደርጉት ይሰራላችኋል። ማንኛውም ብራውዘር ይሰራል ማለት ነው። የታይምባክስ እንደምትመለከቱት አፕሊኬሽንም አለው ብትጠቀሙት አልመክራችሁም። አፕሊኬሽኑ ግን ያን ያክል በጣም ስላልሆነ ባልጠቀሙት መክራችኋለሁ። ዌብሳይቱ በጣም አሪፍ ዌብሳይት ነው። አሪፍ ፊቸሮች ስላሉት ዌብሳይቱ ብትጠቀሙት መክራችኋለሁ። ቀጥታ ታይምባክስ እንደከፈተ እዚህ ጋር እንደምታዩት ቬሪፊኬሽን ቅድም እዚህ ጋር ይጠይቀኝ ነበረ፣ በቀይ ምልክት አምጥቶብኝ ነበረ። ግን እዚህ ጋር እንደምታዩት ምንም አላመጣልኝም። ስለዚህ አግሪመንት ይጠይቃል። ስለዚህ አግሪመንቱን ክሊክ እናደርጋታለን ማለት ነው። አግሪመንቱን ክሊክ እንዳደረጋችሁት ቀጥታ ወደ አካውንታችሁ ማለት ነው እዚህ ጋር እንደምታዩት $1 ይጨምርልናል ማለት ነው። እዚህ ጋር እንደምታዩት እንትኖች አሉት። አርኒንግ ማለት አርን ያደረጋችሁት ነው ማለት ነው። እዚህ ጋር ሪፈራል የምትለዋ ደግሞ በሪፈራል ያገኛችሁት ነው። ቦነስ የምትለዋ እንደምትከተሉ ዛሬ ያገኛችሁት ቦነስ ማለት ነው። $1 ቦነስ አግኝተናል። ዋሌት የምትለዋ ደግሞ ያለን አጠቃላይ ተደምሮ ማለት ነው ዋሌታችን ጋር ነው ማለት ነው የሚቀመጥ። እዚህ ጋር እንደምትመለከቱት ዋሌታችን ላይ $1 አለ ማለት ነው። እዚህ ጋር እንደምትመለከቱት የተለያዩ እንትኖች አሉት፣ ስቴፖች አሉት። እዚህ ጋር እንደምታዩት ከዚህ ከ30 ደቂቃ በፊት የሆነ ሰውዬ ወደ 0.050 አርን አድርጎ ነበረ። እዚህ ጋር እንደምትመለከቱት 30 ደቂቃ በፊት ደግሞ ወደ 0.4 እዚህ ጋር እንደምትመለከቷቸው ወደ 0.1 ከ30 ደቂቃ በፊት አርን ያደርጉት እዚህ ጋር አለ ማለት ነው። እነሱም ቼክ ማድረግ ትችላላችሁ። ብዙ ሰዎች የሚጠቀሙበት አሪፍ ዌብሳይት ነው ማለት ነው። ቀጥታ ከኛ የሚጠበቀው እንትኖችን መስራት ብቻ ነው። እዚህ ጋር እንደምትመለከቱት የተለያዩ እንትኖች አሉት። ቀጥታ ይቺ 3 ነጥቧን ነክታችሁ አርን የምትለዋን ትገባላችሁ ማለት ነው። አርን የምትለዋን ቀጥታ ክሊክ ታደርጓታላችሁ ማለት ነው። አርን የምትለዋን በምትነኩበት ጊዜ የተለያዩ አማራጮች ያመጣልና እነሱም አማራጮች የተለያዩ ገንዘብ የሚሰሩባቸው ናቸው። ስለዚህ
ገንዘብ መስራት ትችላላችሁ ማለት ነው። በጣም ብዙ መንገዶች አሉት ገንዘቡን ለመስራት ማለት ነው። አይዲያችሁም እዚህ ጋር አለላችሁ። ዩዘርኔማችሁን አንድ ቢጠፋ ይጠቅማችኋል። አይዲያችሁንም ኮፒ ብታደርጉትና ብታስቀምጡት መክራችኋለሁ ማለት ነው። እዚህ ጋር እንደምታዩት የተለያዩ ኮንቴንቶች አሉ። በሪፈራል ኦፈርዋሎች አሊኤክስፕረስ አለ። የተለያዩ እንትኖች አሉት። ሰርቬይ ኮንቴንት ለእናንተ መክራችሁ ታስኮችን ብትሰሩ ነው። ቀለል ያሉላችሁ ታስኮች ያን ያክል ገንዘብ አንሰራባቸውም፣ ግን በጣም ብዙ ታስኮች አሉ። ስለዚህ ታስኩን ብንሰራ እመክራችኋለሁ ማለት ነው። ለእናንተ ቀጥታ እኛ ምን የምንፈልገው ኮንቴንት አለ። ስላይድ ሾው እዚህ ጋር ያስመርጣችኋል። እንትን የምትሏን በምትነኩበት ጊዜ ማለት ነው። ኮንቴንት የምትሏን ክሊክ በምታደርጉበት ሰዓት ያስመርጣችኋል። ስለዚህ ለእናንተ መክራችሁ እዚህ ጋር አድ ክሊክ እንድታደርጉና ፑሽ ክሊክ የምትሏን እንድትጠቀሙት ነው። ለምሳሌ እዚህ ጋር አርን አድርጌ አሳያችኋለሁ ማለት ነው። አድ ክሊክ የምትሏን አንድ ጊዜ ክሊክ አድርጌ የተለያዩ አድቨርታይዝመንቶች ያመጣላችኋል ማለት ነው። ግን ከዛ በፊት ፕሮፋይላችሁን ኮምፕሊት ማድረግ አለባችሁ ይላችኋል። ስለዚህ ፕሮፋይላችንን ገብተን ኮምፕሊት እናደርጋለን ማለት ነው። ቀጥታ ኮምፕሊት እንዳደረጋችሁት ቀጥታ ይመልሳችኋል ማለት ነው። የተለያዩ እንትኖችን ማድረግ ትችላላችሁ። እዚህ ጋር እንደምትመለከቱት ኔማችሁን አስገቡ ይላችኋል። እዚህ ጋር ስማችንን እናስገባለን። ለጊዜው ብርሀብ እናደርገዋለን። እዚህ ጋር ብርሀብ ላስት ለምላይ ብርሀብ ብላችሁ ጽፈላላችሁ። አድሬሳችሁን ጠይቃችኋል። እዚህ ጋር ኢትዮጵያ ትሉታላችሁ። ኢትዮጵያ ውስጥ ካላችሁ ኢትዮጵያን ታስገባላችሁ። እዚህ ጋር በርዝያችሁን ራንደም ልታስገቡትም ችግር የለውም። ግን ከ18 ዓመት በላይ መሆናችሁ ማረጋገጥ ትችላላችሁ ማለት ነው። እዚህ ጋር ኦልሬዲ እኔ ባህር ዳር ስለሆንኩ ወደ 6000 አስገባለሁ። ካንትሪም እዚህ ጋር ኢትዮጵያ አለ። እዚህ ጋርም ኢሜይላችሁን እዚህ ጋር ስቴታችሁንም አዲስ አበባ ችግር የለውም። ይሄንን መቀየርም ትችላላችሁ ማለት ነው። እዚህ ጋር ባህር ዳር ስለሌለች አዲስ አበባን እመርጣለሁ ማለት ነው። ከዛ አፕዴት የምትሏን ክሊክ አደርጋለሁ ማለት ነው። እዚህ ጋር ነው የምትመለከቱት ዓመተ ምህረት ምረጡ ይላችኋል። እዚህ ጋር ራንደምሊ አንዱን ዓመተ ምህረት እመርጣለሁ። ከዛ አፕዴት የምትሏን ክሊክ በማድረግበት ሰዓት እዚህ ጋር 100% እንትን መሆናችሁን አረጋግጡ ይላችኋል። ስለዚህ ሁለቱንም ኮንፊርም እናደርጋለን ማለት ነው። እዚህ ጋር እንደምትመለከቱት ፕሮፋይላችሁ ሰክሰስፉል አፕዴት ነው ይላል። ስለዚህ ወደ እርን ተመልሰን እርን ማድረግ እንችላለን ማለት ነው። ወደ እርን ተመልሰን እርን ማድረግ እንችላለን። ስለዚህ ቀጥታ ኮንቴንት ላይ እንገባና አድ ክሊክ የምትለው እንደቀደሙ ማለት ነው። አድ ክሊክን ክሊክ እናደርጋታለን። ከዛ እንደምታዩት ሮቦት መሆናችሁን እና ለመሆናችሁን አረጋግጡልኝ ይላል። ስለዚህ ክሊክ ታደርጉታላችሁ። ምንም አይነት እንትን ከሌለ ቀጥታ ይወስዳችኋል ማለት ነው ወደ እርን ማድረጊያው። እዚህ ጋር እንደምትመለከቱት ፕሮፋይላችን አፕዴት ስላደረግ ወደ 0.10 ሰጥቶናል ማለት ነው። ወደ 0.1 ዶላር አስገብቶናል ማለታችን። እዚህ ጋር እንደምትመለከቱት 1.1 ዶላር ሆኗል ማለት ነው። በጣም አሪፍ ነው። እዚህ ጋር እንደምትመለከቱት ይሄን ዌብሳይት ክሊክ አድርጋችሁት ወደ 0.002 ይሰጣችኋል ማለት ነው። ስለዚህ ገብቼ ክሊክ አድርጌ አሳያችኋል ማለት ነው። ቪኤም ትራን ክሊክ የምታደርጉበት ሰዓት ሰከንድ መቆጠር ይጀምራል ማለት ነው። እዚህ ጋር ሰከንዱ ልክ ካለቀ በኋላ ቀጥታ ያስገባላችኋል ማለት ነው። ብራችሁን ቀጥታ ቪኤም ትራን ክሊክ ታደርጓታላችሁ። ወደ ሌላ ፔጅ ሊወስዳችሁ ይችላል። እዚህ ጋር ከ5 ሰከንድ በኋላ ብራችሁን ጨምራችኋል ማለት ነው። እዚህ ጋር እንደምታዩት ክሊክም ትንሽ ክሊክ ነው የሚሰጣችሁ። ስለዚህ ክሊክም ባይ ማድረግ ትችላላችሁ ማለት ነው። የሆነ ያክል ፐርሰንት መጨመር ትችላላችሁ ማለት ነው። በጣም ብዙ መንገዶች አሉት ብር የምንሰራበት ማለት ነው። ቀጥታ ተመልሰን እናዋለን ማለት ነው። ብራችን እንደገባ ፈንድ የተለያዩ ክሊኮች አሉት። ወደ እነሱ ተመልሰን ክሊክ እናደርጋታለን ማለት ነው። እዚህ ጋር አግሪ ቅድም ሪፍሬሽ ስላልሆነ ነው እንትኑ ማለት ነው። አግሪ ወደ ድሮ ይመልሰኛል ማለት ነው። እዚህ ጋር እንደምትመለከቱ 1.1 ዶላር እንደሆነ ነው ማለት ነው ብሩ የሚቆይ። ስለዚህ አሁን ቀጥታ አርን ላይ ገብተን የሆነ ያክል መስራት እንችላለን ማለት ነው። እዚህ ጋር እንደምትመለከቱት 1.1 ዶላር ገብቻለሁ ማለት ነው። ከዛ እዚህ ጋር እንደምትመለከቱት የተለያዩ ሰርቪሶች አሉት። አሁን ለምሳሌ እዚህ ጋር እንትን ታይም ስለመለሳችሁ ብቻ ይሄን ጥያቄ ማለት ነው ስለመለሳችሁ ወደ 0.1 ዶላር ይሰጣችኋል። ስለዚህ የምትጠቀም እንዳትረሱ። ስታርት በምትሉበት ሰዓት ጥያቄ ነው የሚያመጣላችሁ። ያን ጥያቄ ቀጥታ እንደጨረሳችሁ ወደ አካውንታችሁ ወደ 0.1 ይሰጣችኋል ማለት ነው። እነዚህን እንደምታዩቸው ጥያቄዎች መመለስ ነው ከእናንተ የሚጠበቅ። እነዚህን ጥያቄዎች ከመለሳችሁ ቀጥታ ወደ አካውንታችሁ ወደ 0.1 ዶላር ያስገባላችኋል ማለት ነው። ስለዚህ እኛ አድ ክሊክ ስለሆነ የምንፈልገው ባክቱ ብለን ኮንቴንት ላይ ገብተን አድ ክሊክ የምትለውን ክሊክ አድርገን እንገባለን ማለት ነው። እዚህ ጋር እንደምትመለከቱ ወደ 0.002 የሚሰጠናል። ስለዚህ ቪው እንለዋለን። ቀጥታ ቪው እንዳልነው እዚህ ጋር እንደምታዩት ታይመሩ አልቋል ነው የሚለኝ። ስለዚህ ሌላ አድቨርታይዝመንት ሜተድ እንፈልጋለን ማለት ነው። ፑሽ ክሊክ የምትለውን አንድ ጊዜ ክሊክ አድርገን እንዴት አድርገን እንደምንሰራ አሳያችኋለሁ ማለት ነው። ኮንቴንት ላይ ገብተን ፑሽ ክሊክ የምትለውን በመክፈት ክሊክ በማድረግ ነው የምናገኘው ማለት ነው። አክቲቬት የምትለውን ክሊክ ታደርጓታላችሁ ማለት ነው። ቀጥታ ወደ ሆነው ዌብሳይት ወስዳችሁና የተለያዩ እንትኖችን ኮንቲኒው እንድትሉ ያደርጋችኋል። ከእናንተ የሚጠበቀው ኮንቲኒው ማለት ብቻ ነው።
እዚህ ጋር እንደምታዩት ኮንቲኒው ስትሉት ቀጥታ ወደ እንትን ይወስዳችኋል። ስለዚህ አሁን አክቲቬት አድርገናል ማለት ነው አካውንታችንን። እዚህ ጋር እንደምትመለከቱት ቀጥታ ወደ አድ በመሄድ ደግሞ የተለያዩ እንትኖችን ቪዲዮዎችን በሪፈራል እዚህ ጋር እንደምታዩት ሪፈራል ማድረግ ትችላላችሁ ማለት ነው። ታይም ባክስ የተለያዩ ሪፈራል ኮድ ይሰጣችኋል። ስለዚህ ያን ኮድ ተጠቅማችሁ ወደ ታይም ባክስ ባስገባችሁ ቁጥር 30% እነሱ ከሰሩ 30% ታስገባላችሁ ማለት ነው። ስለዚህ እዚህ ጋር ሜሊንግ አለች። እሷን ተጠቅማችሁ ምን አይነት ሚሴጅ እንደገባላችሁ ከእንትን ምናምን እዚህ ጋር ምን እንትን ማድረግ ትችላላችሁ። እዚህ ጋር እንደምታዩት የእናንተ መጋበዣ ሊንክ ይችናት ማለት ነው። እዚህ ጋር እንደምትመለከቱት 10 ኮሚሽን ይታሰብላችኋል። እነሱ ከሰሩት 10% ኮሚሽን ይታሰብላችኋል ማለት ነው። እነሱ $100 ከሰሩ ለእናንተ $10 ኮሚሽን ይታሰብላችኋል ማለት ነው። ላይክ በሪፈራል ብቻ ማለት ነው። ወደ $10 መስራት ትችላላችሁ አንድ ሰው $100 ከሰራ ማለት ነው። እዚህ ጋር እንደምትመለከቱት አር የምትለዋን ክሊክ በማድረግ ነው ብር የምንሰራው እንዳሳያችሁ ቅድም። የተለያዩ ሰርቪዎች አሉ። ሰርቪዎች ግን አብዛኛው ኢትዮጵያ ውስጥ ስለማይሰሩ ሰርቪዎችን ባሰራችሁ እመክራለሁ ማለት ነው። ሰርቪዎች አብዛኛው ኢትዮጵያ ውስጥ አይሰሩም። ግን እዚህ ጋር ጥያቄው እንትኖች አሉት። እቺ ኖርማል ፍሪ ስለሆነች እቺን ሰሯት እመክራችኋለሁ ማለት ነው። እሷን ሰሯት ወደ $0.1 ታገኛላችሁ ማለት ነው። ኮንቴንት አለ እዚህ ጋር እንደምታዩት ክሊኮችን አዶችን ክሊክ በማድረግ አሁን ለጊዜው አድ ስለሌለ ነው። እዚህ ጋር ጌሞችን በመጫወት ታገኛላችሁ ማለት ነው። ጌሞቹም ኦቨር በጣም ስለሆኑ እነሱን ባትጫወቷቸው እመክራለሁ። ከጌሙ ይበልጥ ክሊክ አድቨርታይዝመንት ክሊክ ብታደርጉ እመክራችኋለሁ። ሳጀስት የማደርጋችሁ እሱ ነው። የተለያዩ ታስኮችም አሉ። እነሱን ታስኮችን በመስራት የሆነ ያክል መስራት ትችላላችሁ። ለምሳሌ አሁን ታስክ እዚህ ጋር የምትመለከቱበት ሰዓት የሆነ ዌብሳይት ላይ ሳይን አፕ አድርጉ የሆነ አፕሊኬሽኖች አውርዱ ስለሚል እነሱ አብዛኞቹ የሀከሮች ስለሆኑ እነሱን ባትጠቀምባቸው እመክራለሁ ማለት ነው። እዚህ ጋር እንደምትመለከቱት $1 ሰጣችኋለሁ ይላል ሳይን አፕ ስላደረጋችሁ ብቻ ማለት ነው። እነዚህ አብዛኛው የተመለከቷቸው ዌብሳይቶች ለኢትዮጵያኖች አይሰሩም ማለት ነው። አብዛኛው ለኢትዮጵያ የሚሰሩት እንደዚህ እንደምታዩት 0.05 ያሉት አሁን ለምሳሌ ይሰራሉ ማለት ነው። ኢትዮጵያ ውስጥ እንሰራባቸዋለን ማለት ነው። ኮንቴንት ግን አድ ክሊክ በጣም ሳጀስት ማድረጋችሁ እሷ ነው። ይሄንን ብትጠቀምበት እመክራችኋለሁ። አልፎ አልፎ እምቢ ሊላችሁ ይችላል ግን ቪዲዮ የምትሉበት ሰዓት እምቢ ሊላችሁ ይችላል አብዛኛው። ስለዚህ ሌላ አድቨርታይዝመንት እስከሚያመጣ መጠበቅ አለባችሁ ማለት ነው። ስለዚህ እዚህ ጋር ወደ ሆም ተመልሼ ሌላ ታስክ ፈልጋለሁ ማለት ነው። እዚህ ጋር እንደምትመለከቱ ስለገባን ብቻ የሰጠን ብር ራሱ በጣም ብዙ ነው። ስለዚህ እንደዚህ ያደርጋችሁ ታስኮችን መስራት ትችላላችሁ። የተለያዩ እንትኖች ብዙ መንገዶች አሉት። አዶችን ቪዲዮዎችን በማየት ጌሞችን በመጫወት የተለያዩ እንትኖች አሉት። እነሱን በመጫወት እዚህ ጋር ሎተሪም አለላችሁ። ሎተሪ ከፈለጋችሁ እዚህ ጋር አሁን ለምሳሌ ከዚህ በፊት ያሸነፉትን ማየት እንችላለን ማለት ነው። እዚህ ጋር ስንት እንዳገኙ እዚህ ጋር እንደምታዩት ወደ $250 $50 $30 $10 ያሸነፋሉ ማለት ነው። ይሄ ማለት በቲኬት ትገዛላችሁ። ቲኬት ድል ካላችሁ ታገኛላችሁ ማለት ነው። እዚህ ጋር እንደምታዩት 100 ቲኬት በነፃ ይሰጣችኋል። ስለዚህ ምን ማለት እንደሆነ ማረጋገጥ ከፈለጋችሁ እሷን ክሊክ ታደርጓታላችሁ ማለት ነው። ክሊክ በምታደርጉበት ሰዓት ወደ ማይ ኢንተር በሚለው ይወስዳችኋል። ስለዚህ ፈርስት ፕራይስ 250 ያገኛል በድላችሁ ማለት ነው። ስለዚህ ዛሬ 100 ስላለ ከሁለት ቀን በኋላ ነው ማለት ነው ይሄ ፕራይዝ የሚወጣው። ስለዚህ ኔክስት ብለን እድላችን እንሞክራለን ማለት ነው። በነፃ አንድ ይሰጣችኋል። ስለዚህ እሷን ብትጠቀሙበት እመክራችኋለሁ ማለት ነው። ባክ ቱ ኤርን ብለን የምታገኙበት ይሄን እዚህ ጋር ገብታችሁ ማይ ኢንተሪስ በምትልበት ጊዜ ታገኙታላችሁ። እሱን መሙላት ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ስለዚህ ዛሬ መግባት ትችላላችሁ ይላል። እዚህ ጋር ኔክስት የምትለውን ክሊክ በማድረግ መግባት ትችላላችሁ ማለት ነው። ከእናንተ የሚጠበቀው ይህን ዌብሳይት አሪፍ አድርጋችሁ መስራት ነው። ኮንቴንት ላይ አድ አሉ፣ ስላይድሾች አሉ። ግን ከእናንተ የሚጠበቀው ኖርማል አዶችን ክሊክ ከምታደርጉ ፑሽ ክሊክ የሚለውም እዚህ ጋር እንደምትመለከቱት አክቲቬት ማድረግ ላይ ይባችሁ ይችላል። የተለያዩ እንትኖችን አውርዱላችሁ ስለሚችል ይሄን ባትጠቀሙት እመክራችኋለሁ። ለእናንተ መክራችሁ አድ ክሊክ የምትለዋ ነው ማለት ነው። እሷን ማየት ብቻ ነው። እዚህ ጋር እንደምትመለከቱት በሆነ ሰዓት ልዩነት ያመጣላችሁ ማለት ነው። አድቨርታይዝመንት ካልተመቻችሁ እሱ መቀየር ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት በሪፈራልም የተለያዩ ፔመንቶች አሉት፣ ዊዝድሮም ፕሮሰስ አሉት። እዚህ ጋር ለምሳሌ ፔመንት ላይ ገብቼ አሳያችኋለሁ። እዚህ ጋር ፔመንት ሪሲቭ ምን አይነት ፔመንት አላደርጋችሁ ማለት ነው። እዚህ ጋር እንደምታዩት ከ13 አወር ባለው ሪሲቭድ ማድረግ ትችላላችሁ ማለት ነው። ከአንድ ቀን በኋላም ፔመንቱ ሴንት ይሆንላችኋል ማለት ነው። ፔመንቱ አንድ ቀን ሊፈጅባችሁ ይችላል። ስለዚህ ከአንድ ቀን በኋላ ፔመንታችሁ መቀበል ትችላላችሁ ማለት ነው። ቻትሩም አለው። ቻት እዚህ ጋር ቦነሳችሁን የተሰጣችሁትን ቦነስ ማግኘት ትችላላችሁ። ብዙ አይነት እንትኖች አሉት፣ ፔመንቶችም አሉት። ብዙ አይነት መንገድ ነው። ቅድም እንዳሳያችሁ ወደ 6 አይነት ማውጫ መንገዶች አሉት። ቅድም እንዳሳያችሁ ማለት ነው ወደ 6 አይነት መንገዶች አሉት። እነሱ ተጠቅማችሁ ብራችሁን ማውጣት ትችላላችሁ ማለት ነው። ዛሬ ቪዲዮ ይሄን ይመስል ነበር። ከስር ያለውን ዲስክሪፕሽን ቦክስ ላይ ያለው ሊንክ መጠቀም እንዳትረሱ። ዛሬ ቪዲዮ ይሄን ይመስል ነበር። የቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ይሄን ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን ድረስ ማድረግ ትችላላችሁ።
ዛሬ ቪዲዮ ይመስል ነበረ። አመሰግናለሁ።